ይህን መረጃ አለማዳመጥ ለመላው ኦርቶዶክሳውያን ከባድ ዋጋ ያስከፍላል። እስኪ ይህን አንዴ እናዳምጥ እባካችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰውም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምረው፣ አስተራረዳችሁን አሳምረው። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላውን በደንብ አድርጎ ይሳላል። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ሕግ አይደለም። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅማር እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። አላሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉህ ለስና ናህኑ الذين نقتله። እኛ አይደለንም ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም ወረብ الكعبة هذا حديث وإجماع إجماع الصحابة። ሙስሊም ማለት ኢስላም ማለት ሰላም ማለት ነው። ያው ትርጉም ስለምትሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። አይደለም ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። አላህ ሱብሓነሁ ወተዓላ እንደዛ ነው ያስቀመጠው። ይሄ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አናውቃችሁም። እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ሊኖራችሁ ይቀርና ማለት እንደፈለጋችሁ አትሉም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍሰስ እያልኩ ነው የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም ማንንም። አንደኛ፣ ሁለተኛ ደግሞ ላይሰንሳችንን መንጠቅ አይችሉም ይኛል አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። ታይም ሰላችሁ ኢንሻአላህ። ሁለት መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ ሁለት መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያለው መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዛ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። ልዩነት ምንድነው? እኛ ፕሪቪሌጅ እንድናገኝ ነው፣ አጀር እንድናገኝ ነው የመጣ ነው። መጠቀሚያ እንዲያደርገን ነው የፈለግነው እንጂ አላህ ካለው ነገር ውጪ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም።
ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ፣ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሄዱና ሲኖዶሱን ተናገሩ ነው የምትባሉት። ሄዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። ምንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና ተሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምን ጥርጥር የለውም። እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማንም ላይሰንስ የሚሰጥ የሰላም ሚኒስቴር መስጠት አይችልም። እናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ ነገር ይፈራል። ሲኖዶሱ በቁጥጥር ስር ብሏል። ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። እንደማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። በተረፈ ኮምፓራቲቭ ቴዎሎጂ ጥሩ ነገር ነው። ቅድስት ሥላሴ ዩኒቨርሲቲ ውስጥ ራሱ ይሰጣል እንደ አንድ ኮርስ ኮምፓራቲቭ ቴዎሎጂ ተብሎ ስለ እስልምና። የቲሲአይ ሳር ቤት ያለው የፕሮቴስታንት ቴዎሎጂ ኮምፓራቲቭ ቴዎሎጂ ተብሎ ስለ እስልምና ክሪቲክም የሚደረጉ ነገር ክሪቲክ ይደረጋል። ሂስ የሚሰጥበት ይሰጣል፣ ይተቻል፣ ጥያቄ ይጠየቃል። ይሄ ነገር ትክክል አይደለም ማለት ይቻላል። ደስ ነው የሚለን በእንደዚህ አይነት መልኩ የሚመጡ ማለት የሚስተናገዱ ይሄ ይመስላል። እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖሩ ስለ ቁጥጥር ስር ውለዋል የሚለው ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ በመሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ሆነ ባጭሩ እስልምና ተቀብላለች ሀገር ማለት ይቻላል። እንደዛ ከሆነ መንግስቱ በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው። ለምን ነገር ያሳዝናል። እኔ እንደ 665 ያው ማዝኛለሁ። እንደዛ ነው። በትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እንደሰማችሁት ነው። በእውነት በሀገራችን በኢትዮጵያ በምስራቅ አርሲና በመሳሰሉት ቦታዎች የንጹሃን ወገኖቻችንና የኦርቶዶክሳውያን ደምና ሕይወት የሚጠፋው እንደዚህ አይነት መጥፎና ለነገ አለማሰብ የሚወረወሩ ቃላት ናቸውና በእውነት እንደነዚህ አይነት ቃላት የሚወረውሩ ሰዎች፣ የሚያስተላልፉ ሰዎች የሚመለከታቸው አካላት መከታተል ቢያደርጉ መልካም ነው እላለሁ። ይህን ቃል የምትሰሙ መላው ኦርቶዶክሳውያን ግን ለትምህርት እንዲሆናችሁ ነው። እያንዳንዱ ሰው ጥንቃቄም ቀድሞ የነቃ ሰው ራሱ የመጠበቅና ጥንቃቄ ማድረግ እንዳለበትም ስለሆነ ማለት ነው። በአደባባይ እናርዳቸዋለን፣ እንገድላቸዋለን ብሎ ካስተላለፉ፣ ስለዚህ ላለመገደልና ላለመታረድ፣ ላለመሞት ራስህን መጠበቅ ደግሞ ግድ ይላል ማለት ነው። ስለዚህ በእውነት እንደዚህ አይነት የሰው ህይወት ክቡር የሆነ የሰው ህይወት እግዚአብሔርን የፈጠራትን ነፍስ እንደዚህ አድርጎ በእውነት አብሮነት የሚያጠፋ ኢትዮጵያዊነትን የሚያደበዝዝ ህዝብ ከህዝብ ጋር አብሮ እንዳይኖር የሃይማኖት መቻቻልን የሚያፈርሱ ቃላቶች ናቸው። እንደነዚህ አይነት ስንሰማ የቆየ ነውና እያንዳንዱ በአሁን ዘመን መረጃ አይናቅም። መረጃ መናቅ የለበትም። እያንዳንዱ በሚዲያ ላይ የሚነግሩትን በመሬት ላይ ደግሞ የወገኖቻችን ህይወት እየተቀጠፈም እያየ ነውና ምናልባት እንደነዚህ አይነት ብዙዎችን የማይወክሉ ከሆነ ብዙዎችን ሲቃወሟቸው አላየንም። በተለይ በሆነ እምነት የሚነግዱ ሰዎች
ካሉ የሚመለከታቸው አካላት እኛን አይወክሉም ብለው ማሳፈር ወይም ደግሞ ሐሳብ መስጠት አለባቸው የሚመለከታቸው አካላት ማለት ነው። ምን ያክል ግን በእውነት አስተሳሰው የሰው የወረደ የዘቀጠ ከሰብአዊነት ወጥቶ የተስፋ ቆረጠ ሐሳብና ቃላት እየመነጨ እንዳለ ግን ማወቅና መረዳት እችለናል። ስለዚህ ላልሰማ እንዲሰማ ለሁሉ ሼር አድርጉት፣ ለሁሉ እንዲዳረስ በእውነት በመላው ሀገራችን የሚሞቱት የሚፈናቀሉት ወገኖቻችን ይልቁንም ደግሞ ኦርቶዶክሳውያን እግዚአብሔር አምላክ ነፍሶቻቸው ዕረፍተ መንግሥተ ሰማያት ያሳርፍልን። ለሁሉ እንዲዳረስ ግን ሼር አድርጉት። ለሁሉ እንዲዳረስ ቫይራል እንዲወጣ ሼር አድርጉት።